አምስት አስገራሚ የታገቢኛለሽ ጥያቄ የተጠየቁ ታዋቂ ሴት አርቲስቶች። አምስተኛ ሀና መርሃ ጽድቅ ለረጅም ዘመናት በቆየ የፍቅር ጊዜያት ስኬታማ የሆነ ግንኙነት የነበራቸው ሲሆን አሁንም ከትዳር በኋላ ፍቅራቸውን ለማሳደግ ብዙም አልከበዳቸው። ሁለቱም በተገኙበት አንዳቸውን የማወደስ ልማድ እንዳላቸው ይነገርላቸዋል። አርቲስት ነብዩ በፍቅረኛው የልደት ቀን ጓደኞቹ በተሰበሰቡበት የታገቢኛለሽ ጥያቄ ያቀረበላት ሲሆን ጥያቄውን በእንባና በፍቅር በታጀበ መልኩ ተቀብለዋለች። አራተኛ አርቲስት ቅድስት ጸጋዬ በሞጋቾች ድራማ የምናውቃት ይቺ አርቲስት የመጀመሪያዋን የታገቢኛለሽ ጥያቄ ያስተናገደችው ቱጃር በሆነው ፍቅረኛዋ ነው። ለዛውም ይህ ቱጃር ፍቅረኛዋ መንገድ አዘግቶ የታገቢኛለሽ ጥያቄ አቅርቦላታል። መቅደስም አላሳፈረችውም። ጥያቄውን በመቀበል ሚሊዮን ብሮች ፈሰስ የተደረገበት ድል ያለ ሰርግ ተሰርጎ ማግባት ችላለች። ሰርጋቸው እንደፈለጉት ባይቆይላቸውም የፕሮፖዛል ሁኔታው ግን ለረጅም ጊዜ አነጋጋሪ ሆኖ ነበር። ወደ ሶስተኛው ከማለፌ በፊት ለ20 ዓመት የሚቆይ 50% የባንክ ብድር የተመቻቸላቸው ቅንጡ ባለ 2 እና ባለ 3 መኝታ አፓርታማ ቤቶችን በመሃል ቦሌ ጋዜቦ አደባባይ ቤቶቹ ከ139 ካሬ እስከ 190 ካሬ ድረስ እንደየአማራጫችሁ የምታገኙ ሲሆን ዋጋቸውም በካሬ 125,000 ብር ብቻ ነው። ለበለጠ መረጃ እንዲሁም ሳይቶቹን ለማየት ከስር ባለው ስልክ ይደውሉልን። በሶስተኛ ደረጃ አርቲስት ንግስት ፍቅሬ ናት። የቀድሞ ፍቅረኛዋን ከተለየች ከጥቂት ቀናት ውስጥ ተወዛዋዥ አብነትን ያገባቸው ንግስት ፍቅሬ የቀድሞ ፍቅረኛዋን ለማመን እስኪከብዳት ድረስ ከጓደኞቹ ጋር ሆኖ ባዘጋጀው የታገቢኛለሽ ጥያቄ በእንባ ተሞልታ እሽቷን ገልጻለታለች። የሰርጉን ቀን በጉጉት ሲጠብቁ የነበሩ ወዳጆቿ የቀድሞ ፍቅረኛዋን ሲጠባበቁ ተወዛዋዡን አብነትን አግብታ እርሷን በተራዋ ህዝቡን ሰርፕራይዝ አድርገዋለች። በሁለተኛ ደረጃ ያለችው አርቲስት ሜላት ነብዩ ትባላለች። በ16 ዓመቷ ወደ ማስታወቂያ ስራ ብቅ ያለችው ድምጸ ስርቅርቋ ሜላት ነብዩ ብዙ አርቲስቶች በተሰበሰቡበት ናይት ክለብ ውስጥ ትክክለኛውን አርቲስት ሄኖክ ድንቁን በርከክ ብሎ የታገቢኛለሽ ጥያቄ ያቀረበላት ሲሆን ጥያቄውንም በደስታ ተቀብሏለች። በጊዜው የሁለቱ የፍቅር ጊዜያት ቫይራል ሆኖ ነበር። አንደኛ አርቲስት እፀ ህይወት አበበ ስትሆን እንደ ባለስልጣን የአዲስ አበባ መንገድ ተዘግቶላት ህዝቡንም ለአመት ሳይሆን ለትዳር ጥያቄ መንገድ ይዘጋል አስብላ የትዳር ጥያቄዋን ባለሀብቱ ተስፋዬ ስንታየው ያቀረበላት ሲሆን አርቲስቷን በታላቅ ደስታ ተቀብለዋለች። ምን ዋጋ አለው? መንገድ በማዘጋት የመጣ ነገር ጤና እንደማይኖረው የተረዳችው ከተፋቱ በኋላ ነበረ። ዘገባዬን በዚሁ አጠናቅቃለሁ። የመስቀል ምልክቱን በመጫን ቤተሰብ ይሁኑ። እናመሰግናለን።